እዚህ በእናታችሁ እንጂ እውነቱን ልወቀው። እናቴን አጣ አባቴን አጣው ለገምጉኝ ልጄን። ወይኔ የምድረ በዳ ልጄ ነች ዛሬ እኔ በቤሩት ያገኘኋት ልጄ ነች። እባካችሁን ቅበሩኝ፣ እባካችሁን። ለሷ ብዬ ነው የተሰደጉት። እኔ ሰው ፊት ማየው ለሷ በእግዚአብሔር ክበሩኝ፣ እንደው በእግዚአብሔር ብያለሁ። እባካችሁን አንድ ልጄን ያጣሁት የምድረ በዳ ልጄ ነች። ሳልታረስ የወለድኳት ቤሩት ልጄ ማርያም ናት። አሁን ነግሬያታለሁ። እሺ አቡዳቢ ናችሁ፣ ችግሩ አቡዳቢ ናችሁ። እየተባበሪ እኔ ግራ ገብቶኝ ስለ ኢማራት አላውቅም። እኔ ተረግቼ ነው እየሰራ ያለሁት። ልጄን ያሰው ዛሬ የጠዋት አዋርቻት እኮ ነው አዋርዳኝ እኮ ነው ማደረስኩልሽ ብላኝ እኮ ነው። እኔ ልጄን አጣኋት፣ የምድረ በዳ ልጄን ቅርሴን አጣኋት፣ ወይኔ ጌጤን ያጣኋት። በእናታችሁ አላመንኩም፣ እውነት አልመሰለኝም። እንዴት እንደማገኛት አላውቅም። ውይ እሺ በቃ በማርያም እሺ፣ በእናትሽ እሺ በቃ አሁን እኔ አቡዳቢ ኤምባሲ ነግሬያታለሁ። እሷን አቡዳቢ ዛሽ ትላለች። ጠዋት ያለውን ነገር እንትትልና ወዲያውኑ እንትን የሚል ከሆነ ንገሪያት። እኔ ሳሪ ናት፣ እነሱ ትኬት ይቆርጡላታል። እኛ ትኬት እንቆርጥልሻለን። የምር እኛ ትኬት እንቆርጥልሻለን። እንደምንም ብላችሁ ልጄ ሊያት በሰራተኛ ጥያት ነው። እኔ እውነት አልመሰለኝም። እኔ ምን እንደተፈጠረም አላወኩም። ጠዋት አዋርተሽ ማጣት ማለት ምን ማለት ነው? ይሄ እኮ ከባድ ነው ሳሪ፣ ከባድ ነው። 24 ሰዓት ነው የምናወራው። እኔ ማዳም ቤት እየሰራው ማዳሜም ታውቃታለች። እኔ ልጄን ማዋረው ግልጽ ነው፣ ለሰዎች የሚጠነቅርኩት እኔ የጠፋ ልጅ ነኝ። እኔ ልጄን አጣኋት፣ ጌጤን ያጣኋት። ምድረ በዳ ልጄ ነች። እኔ የቤሩ ቅርሴ ነች ልጄ። እኔ በልጅነት ላይ ልጅ አይደለሁ። ደወልኩ ነው ከአንድ ጊዜ አለው ካለኝ እዛ ጉዳቢ ያለው። እሺ በመቤት በእናትሽ አታልቅሽ። እሺ ሰርዬ፣ እሺ በእናትሽ እንደው ገላግሊ። ምን አለ ዱባይ ሆነሽ በነበረ ማርያምን ምንም አታድም ነበር። አረጋሽ ትሙት ተሰቃይቼ ነው እኔ የወጣሁት። ከዛም 800 እየከፈለኝ ምግብ የለ አግቤት ሁሉ ገብቻለሁ። እኔ ልጄ እንዳሰቃይቻታለሁ። ልጄ በእኔም እማ እየተንከራተች እያለችኝ ደርሼልሻለሁ እያለችኝ እኮ ነው። የሚረዳኝ አጥቼ ነው የሚረዳኝ እዚያ አጥቼ ነው። ማርያምን እናግዝሻለን። አንቺ ብቻ በቃ እሺ ተረጋጊ፣ ቢያንስ ተረጋጊ። አሁን ችግሩ ምን እንደሆነ ታውቂያለሽ? አቡዳቢ ስለሆንሽ አቡዳቢ ግዴታ መሄዳል። ኢቨን መውጫ ወረቀት ቢሰጥሽ ራሱ አቡዳቢ ነው። ገባሽ? አሁን ለሷ አሳቻታለሁ እኔ። ስለዚህ ጠዋት በጠዋት ተነስታችሁ አቡዳቢ ትሄዳላችሁ። እዛ እነሱ እንዳለው ታሜ ፓስፖርትሽ ወዲያውኑ የሚያመጣልሽ ከሆነ ሰውዬው አመጣልሽ፣ ካልሆነ በነጭ ወረቀት ትወጪ እና ሳሪ ሙዚቃ ስልጊ መች ሙዚቃ ከፍቻለሁ። በነጭ ወረቀት ይጽፉልሻል። እዛ ስትሄጂ ፓስፖርት ታወጫለሽ። ግን ለዛ ቆይ እስኪ ታሜ ወይ ታሜ እንደምንብላችሁ የልጄን ያት ደውልለት። ዋትሳፕ ላይ እየዘጋብኝ ነበረ። እስኪ ደውልለት። እሺ ቆይ አንድ ጊዜ መች ሙዚቃ ከፍቼ ነው ደደብ? መች ሙዚቃ ከፍቻለሁ? እኔ ጋ ሙዚቃ አለ። ታያቸው አንቺ አትሰሚያቸው። ታያቸው መች ሙዚቃ አለ? የምን ሙዚቃ ነው ያለው? ታያቸው አንቺ ሳሪ፣ የእሷን ብቻ ቼክ አድርገን አንድ ጊዜ በእናትሽ አታልቅሽ፣ በመቤት አታልቅሽ፣ በፈጠረሽ አታልቅሽ። ሰላም ሳሪ፣ እንዴት ናችሁ? ምን ተፈጥሮ ነው? በእናትሽ አታልቅሽ። ልጇ መኪና አደጋ ደርሶባት የት ኢትዮጵያ? ወይኔ እኔ እኮ አጋጣሚ አሁን ስገባ እያለቀሳችሁ ነው እና እየጻፉኝ ነበር። በመቤት እሺ፣ ምንድን ነው የምንረዳት? አሁን አይዲ አላት። አይዲዋ አክቲቭ ነው ግን ፓስፖርት የላትም። ፓስፖርቷ ግዴታ እንትን ወይስ አቡዳቢ ናት። ግን አሁን ታሜ ባትሄድም እያለ ነው። ለይሳቅ እየደወልለት ነው። አሁን በቃ ደውለን ግዴታ ወይ ደግሞ ጠዋት ዱባይ ኤምባሲ መሄድ አለባት። ከዛ አሁን ታሪክ ነገር ምንም ፓስፖርት እጅ ላይ የለም ወይስ ኤክስፓየርድ ያደረገ ነው? ምንም የላትም። ምንም አይዲዋም አክቲቭ ነው። አይዲዋ አክቲቭ ነው። አይዲዋ አክቲቭ ከሆነ ፓስፖርቷ ከጠፋባት ችግር የለም። ከኤምባሲ ወረቀት ከሰጧት ችግር የለም።
እኮ አሁን ይኸውልሽ ቪዛው አቡዳቢ ስለሆነ ግዴታ አቡዳቢ ብዬ ነበር። ታሜ ደግሞ ቆይ እስኪ ይሳቅ እንጥረው አለ። ይሳቅ ልጥረውና ይሳቅ እንትን ካልላት ያኔ እንደዚህ ይሆንላት። ፓስፖርቱ ልክ እንደወጣላት አውሪኝና ወይ ትኬቱ እኛ ጋር ይቆረጥላት። እሺ በቃ እሺ፣ አመሰግናለሁ። አሁንም ብያታለሁ ትኬት ይቆረጥላታል። ማርያም ይቆረጥላታል። እሺ በማለት ተረጋጊ። በፈጠኛው እየደወለ ኤምባሲ በእናትሽ እሺ ተረጋጊ በማለት አንድ አማራጭ አለ። ፖሊስ ጣቢያ ትሄድና ክሊራንስ ታጽፋለች። ከዛ ኤምባሲ ሄዳ ለሴፓሲ ትወስዳለች። በአይዲዋ ሄዳ እዛ ፓስፖርቷን አዲሳ ማመለስ ትችላለች እኮ። አሁን ችግሩ በቂ እነሱ ሲያወሩ ሆስፒታል ልጅቷ በማቆያ እንኳን መርፌ ተወግቶ መቆየት አትችልም። እሷ ደግሞ ማየት ትፈልጋለች ልጇን። ለዛ ኦልሞስት በቃ ነገ እኮ መሄድ ትችላለች። በጠዋት ትሄዳ ፖሊስ ጣቢያ ቶሎ ትሄድና ለሴፓሲ ወዲያው ይሰጧታል። ከዛ እኛ ትኬቱን የምሽት ትኬት እንቆርጥላታለን። አዳሯ ታሜ መለሰለ። እስቲ እሺ ታሜ መለሰልህ ይሳቅ። እሺ እኮ አንድ ጊዜ እኛ ኤምባሲ ለሴፓ አሁን ፓስፖርት ምናምን ብኖር ኖሮ ኮፒ ብኖር ኖሮ ትኬቱን ቆርጠን እናስቀምጥላት ነበር፣ ግን አይቻልም ደግሞ ወይ እኮ ችግር የለም። አዎ ቪዛው አቡዳቢ ነው፣ ግን ያለችው ቪዛሽ አቡዳቢ ነው ማሬ። አቡዳቢ ሻርጃ ነው እሱ ያለችው። እባክህ ይሳቅን እባክህ አግዛት በለው እና ቶሎ ላይ ብላይ እባክህ በለው። እሺ ማርያምን ትኬት በቂ የምችላታለሁ ብሏታል ታሜ። ዋናው ከዚህ ይውጣላት። እሺ ቆይ እሺ ማሬ ቆይ አንዴ ተረጋጊ። እሺ በቃ ይኸው እየጠራን ነው ገና። የኮሚኒቲ ዳይ ስለነበረ ዛሬ እዛ ሁሉም ስላመሹ ነው፣ ለዛ ነው። እሺ በእናትሽ ተረጋጊ። በጣም ነው የምንረዳሽ ቤቴም በጣም ነው በጣም ግን በቃ ማለት ያው አንቺን ነው ማጽናናት ያለብኝ እኔ ገባሽ። በቃ እንደዚህ ነው በቃ አንቺ እናት ነሽ። በምንም መልኩ ሊያጽናናሽ አይችልም። በጣም ሳሪ ፓስፖርቱ ያለበት ቦታ ከታወቀ የሚከፈለው ተከፍሎ ቢወሰድላት ሳሁኑ ነው ለሊቱ እኮ ሰዎች አያነሱ። ስልካቸው ሞቅሎቅ ነው። ቢሮ ነው እንትን ያሏል። ደግሞ የአበሻ ቢሮ አይደለም፣ ሶሪያዎች ናቸው እኮ። በአካል ብንሄድስ ቢሮን ካወቀች ቀጥታ ቢሮን በአካል ፓስፖርቷ ተይዞ እንዴት ነው ማለት አልገባኝም። ይኸውልሽ ህጋዊ ነች አይደል? እንዴት ፓስፖርቷ ተይዞ ትሰራ ከነበረበት ሰውየው ሳይቦልካት በፖሊስ ነው የወጣችው። ሳይቦልካት አይዲዋን ሰጣት። ያንኛው ደግሞ ይቃማ ያሰራልሽ እኔ ብሎ ፓስፖርቷን ያዘባት። ህጋዊ ነች። ሰውየው ቁጥር አላት። አዎ አለ። ግን ማር ይህንኛው የዝችኛይቱ ቁጥር ይሰራል እንዴ? የዚህኛው አሁን አይደለም። ቢያንስ አረቦች ቢያወሩትና የሆነ ገባሽ ድርሃም ነው ምናምን ብላለች። 10,000 ድርሃም ክፈይ ለማያ አይደለም። አንዳንድ ሎካሎች ሲያወሯቸው የሚወስዱበት ነገር ሰላም፣ እንዴት አመሻችሁ? ሳሪ እንዴት በጣም ይቅርታል። ድምፄ ራሱ አሁን የገባሁት ለዛ በጣም ይቅርታል። ታሜ ደውሎልኝ ነበረ። እኔም አሁን ደውዬላቸው ነበረ። ፓስፖርት በዲሴ ፓሲ መግባት ትችላለች፣ ግን ቪዛ አውቶማቲክ ካንሰል ነው የሚሆነው። ስትመለስ በሌላ ቪዛ በሌላ ፓስፖርት ነው መምጣት የምችለው። በዚህኛው ቪዛ አትችልም፣ አውቶማቲካሊ ካንስል ይሆናል። ስለዚህ ነገ ጠዋት ኤምባሲ ትምጣና እኛ እዛ በዜጎች እንትን አስደውለንበት እንዲያመጣ እናደርጋለን አሉ እንጂ አሁን በአውቶቡስ መግባት ትችላለች፣ ግን ቪዛ አውቶማቲክ መከንሰል ነው የሚሆነው። ስንት ጊዜ ሆኖታል ቪዛሽ? ንገሪ፣ ስንት ጊዜ ያለው አይዲሽ? አይዲዋ ስንት ጊዜ ያለው ታሜ? 2027 ነው የሚያልቀው አንደኛው ወር ነው። ኦልሬዲ አሁን አውት ፓስ መሰራት ይችላል፣ ግን ቪዛሽ ካንስል ነው የሚሆነው። ሲስተም ራሱ ነው። ምን ትመርጫለሽ? የሚፈጥነውን እኔ ልጄን ሳሪ ማየት ፈልጋለሁ። ልጄ ቤሩት ያገኘዋል። ጊዜ ያለው ገባ። አሁን አውቶማቲካሊ ከሆነ ደግሞ እሷ በሀዘን ተጎድታ ልመለስ ሌላ ወጪ ነው የሚሆንባት። ሌላ ወጪ። ስለዚህ ነገ ጠዋት ትምጣና በዛ በእንትኖች በውጭ በዜጎች ክፍል አለ፣ በዛ በዲፕሎማቶች በእነሱ እንዲደወልበት አድርገን የሚያመጣበት እንትኑ አቡዳቢ ነው፣ ቢሮ አቡዳቢ ነው ያለው፣ አቡዳቢ ነው። ግን እናንተ ጋር ትምጣ ይሳቅ። እናንተ ትገባለ፣ አንተ ትገባለ ነገር